ሀብታም ምንም አይነት ስነ ምግባር ይኑር ሀብታም ጸባዩ እንደዚህ ነው ተብሎ ተወርቶም አያውቅም። እዛ ቢትር ተሽሎይ ነው የምትመለሰው። እግዚአብሔር ቤት ምትመጣ ግን ድነህ ትወጣለህ። መዳን ያለው እዛ ስለሆነ የጋራ ችግራችን ግን የማመስገን ችግር ነው። ማመስገን አናውቅም። በጤና ማጣት ችግር ውስጥ ያለ ሰው አለ። ሰላም ናችሁ ጋይስ? እንደምን አላችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ሁሉም ሰው ችግር ውስጥ ነው ያለው። ማንም ከችግር ነፃ የሆነ ሰው የለም። በመጀመሪያ ደረጃ ሁላችንም የሚያስማማ ነገር ሁላችንም ችግር ውስጥ ነው ያለነው። የሰው ልጅ የተባለ በሙሉ ማለት ነው። ልዩነቱ የችግራችን መለያየት ነው። ስራ በማጣት ችግር ውስጥ ያሉ ሰዎች አሉ። ስራ ስለሌላቸው ችግራቸው ስራ ማጣት ነው። ስራ ስለሚፈልጉ ማለት ነው። ስራ ከሰሩ ደግሞ መኖር ይችላሉ፣ ገንዘብ ማግኘት ይችላሉ። ስራ አግኝተው ስራ እየሰሩ ደግሞ ገንዘብ አልበቃ ብሏቸው የሚቸገሩ ሰዎች አሉ። ገንዘብ የማቃቃት ችግር ወይም ገንዘቡ የምርም ቤት ክራይ ከፍሎ ከወር እስከ ወር አስቤዛ ችሎ የልጅ ትምህርት ቤት ከፍሎ ሌላም መሰረታዊ ፍላጎታችንን አሟልቶ ማቆየት ስለማይችል የፈለግነውን ሳይሆን ያገኘነውን ወይም ከፍላጎታችን በታች የምንኖር ሰዎች እንደዛ አይነት ችግር ውስጥ አለን። ሙሉ ገንዘብ ያለው ሰው ደግሞ አለ የተባለ ሀብታም ሙሉ የቤቱን ጉዳይ አሟልቶ ልጆቹን በተንቀባረረ ትምህርት ቤት አስተምሮ መኪና እየቀያየረ ነርቶ ፈለገውን ነገር ማድረግ መብላት የፈለገውን መጠጣት የፈለገውን መልበስ የፈለገውን ነገር ሁሉ እያደረገ በጤና ማጣት ችግር ውስጥ ያለ ሰው አለ። ይሄ ሁሉ ችግር የችግሩ ልዩነት እንጂ በሰዎች ዘንድ አለ ነው የሚላቸው። ስለዚህ ችግር መኖሩን ማመን በመጀመሪያ ደረጃ ችግሩን ለመፍታት የተወሰነ ጥረት ማድረጋችንን ነው የሚያሳየው ማለት ነው። ስራ የሌለን ሰዎች እንዴት አድርገን ስራ እናገኝ የሚለውን ነገር ሁሉ ጊዜ መፍትሄ ፍለጋ ላይ ብቻ ነው ሰርች ማድረግ ያለብን። ከዚህ በፊት እንደነገርኳችሁ ሁሉም ችግር የራሱ መፍትሄ አለው። ያለ መፍትሄ የሚፈጠር ምንም አይነት ችግር በዚህ ምድር ላይ የለም። አምላካችንም ከአቅማችሁ በላይ አልፈትናችሁም ለዛ ደግሞ የታመንኩኝ ነው ብሎናል። ስለዚህ የምንፈተነው ችግር ሁሉ ከአቅማችን በታች መሆኑን ማወቅ አለብን ማለት ነው። አቅማችንን ስላልተጠቀምን ነው እንጂ ችግሩ ከአቅማችን በላይ ስለሆነ አይደለም በችግር ውስጥ የምንኖረው። ስለዚህ የሁላችን የጋራ ችግራችን ግን የማመስገን ችግር ነው። ማመስገን አናውቅም። የቤታችን ተቀምጠን ውለን ድንገት ሲደክመን ሲደብረን ወክ እናደርጋለን ብለን አስፓልት ላይ ስንወጣ መንገድ ዳር እየተቀመጡ በርካታ ነዳያንን ችግርተኞችን እናያለን። እግራቶ ቁጭ ብሎ የሚለምን ሕፃን ልጅ አቅፋ የምትለምን ቆሎ ሽጣ አብቃቅታ የምትኖር ሰዎችን እናያለን። ተመስገን በልበዛን ሰዓት አንተ አትሊስት በእግርህ እየተራመድክ ነው። አንተ አትሊስት ታክሲ ለመሳፈር ገንዘብ ይዘህ እየተንቀሳቀስክ ነው። የታክሲ ያለ እሷ 10 ብር የምትለምነውን አንተ ምናልባት ራይድ ከፍለህ በ500 በ1000 ብር ልትጓጓዝ ትችላለህ። የማመስገን ችግር ነው አንደኛው። ሁለተኛው ችግራችን የስነ ምግባር ችግር ነው። ድሆች ላይ ሁሉንም ነገር እናያለን። ደሃ አንድ ቀን ደሃ ፊት ለፊት ላይ ሲቆም ይገኝ ኑሮውን አያውቅም እንደ ብለን ነው የምንተቸው። አንድ ቀን ተደስቶ እንኳን ለምኖ በለመናት ድንገት ጠጥቶ ቢሰክር ስድባችን መከራ ነው። ለምኖ እኮ ነው እንደዚህ የሚጠጣው። ያን ቀን አግኝቶ በልቶ ጠጥቶ ሰው እንደሚሆነው ሊሁን ብሎ አምሮት ያን ቀን ያ ድሃ ሰክሮ ቢገኝ ለምንድን ነው የምንሳደበው? የሀብታምን ስነ ምግባር ጠይቀን እናውቃለን። ሀብታም ምንም አይነት ስነ ምግባር ይኑር ሀብታም ጸባዩ እንደዚህ ነው ተብሎ ተወርቶም አያውቅም። እጅግ በጣም ስድ ጋጠወጥ ባለጌ ሀብታሞች አሉ፣ ግን ስማቸው በዚህ አይነሳም። ስለዚህ ሁላችንም ችግር ውስጥ የሆነው ወዴት እንደምንፈስ ከስነ ምግባር አቅጣጫ
ስለተንሸራተትን ነው። ወጥተናል ከስነ ምግባር ወይ ሞራል የሚባለውን ነገር ለቀን ተሰደናል። ስለዚህ ሁሉም ሰው ችግሩን ለመፍታት በማጭበርበርም በመስረቅም ሐሰት በመናገርም ሌላም ነገር በማድረግ ላይ ነው የተጠመደውና ችግራችንን ለመፍታት በመጀመሪያ ደረጃ መውሰድ ያለብን እርምጃ የስነ ምግባር ግንባታ በራሳችን ላይ መስራት አለብን። ከዛ በኋላ እንደየችግሮቻችን መፍትሄ መፈለግ፣ ስራ መፈለግ፣ ገንዘብ እንዴት እንደምናብቃቃ ወይም ገንዘባችንን እንዴት እንደምናሳድግ። የጤና ችግር ውስጥ ያለን ሰዎች ደግሞ አሁንም ጤና እየታመምን ወዲያ ወዲህ ከመሯሯጥ ለቀብራችን ነው እንደ ገንዘብ የምንሰበስበው። ጤናችንን የት ሄደን እንደምንፈታ መፈለግ፣ ሞክረን እዛም ካጣን ጠቅልለን ወደ እግዚአብሔር ቤት በመሄድ ስለ ጤናችን መለመን የመጨረሻው መፍትሄ እሱ ስለሆነ ማለት ነው። አዎ ሐኪም ቤት ልትሄድ ትችላለህ። የሆነ መድኃኒት ፍለጋ ልትሄድ ትችላለህ። እዛ ብትሄድ ተሽሎህ ነው የምትመለሰው። እግዚአብሔር ቤት ምትመጣ ግን ድነህ ትወጣለህ። መዳን ያለው እዛ ስለሆነ ማለት ነው። ስለዚህ ወደ መዳን ሂዱ እንጂ ወደሚሻልበት ወይም ትንሽ አሽሎኛል ወደምትሉበት ፓራስታሞል ሳይሆን መውሰድ ያለባችሁ በሽታችሁን ነቅሎ የሚያወጣ መድኃኒት ፍለጋ ነው መሄድ ያለባችሁ ስለማለት ነው። አመሰግናለሁ። ሰላም ዋሉ።